ሁለት ጓደኛሞች በምድረ በዳ ውስጥ እየሄዱ ነበር። በጉዟቸው መሃልም የሆነ አለመግባባት ይፈጠርና አንዱ ሌላኛውን በጥፊ ያጠናግረዋል። በጥፊ የተመታው በጣም ቢጎዳም ምንም አይነት ቃል ሳያወጣ አሸዋው ላይ ዛሬ በጣም ወዶ ጓደኛዬ በጥፊ መታኝ ሲል ጻፈ። ከዛም በዝምታ ጉዟቸውን ቀጠሉ። የሆነ ውሃ ያቆረ ጉድጓድ ነገር እስኪያገኙ ድረስ። ውሃው ጋር ሲደርሱም በውሃ ውስጥ ለመተጣጠብ ወሰኑ። ቀደም ሲል በጥፊ የተመታው ልጅም በመታጠብ ላይ ሳለ ጭቃ ያንሸራተተውና መስጠም ይጀምራል። ነገር ግን ጓደኛው ያለ የሌለ ኃይሉን በመጠቀም ከመስጠም ያድነዋል። ድንጋጤው ጋብ ካለለት በኋላም በአንድ ትልቅ ድንጋይ ላይ ዛሬም ወዶ ጓደኛ ሕይወቴን አዳነልኝ ሲል ጻፈ። ጓደኛውን በጥፊ የመታውን በመገረም ከመታው በኋላ አሸዋ ላይ ጻፍክ፣ አሁን ደግሞ ድንጋይ ላይ ግን ለምን ሲል ይጠይቋል። ጓደኛውም የሆነ ሰው ሲጎዳን አሸዋ ላይ ልንጽፈው ይገባል፣ ምክንያቱም የይቅርታ ንፋስ ከአሸዋው ላይ ስለሚሰርዘው። በተቃራኒው ግን የሆነ ሰው መልካም ነገር ሲያደርግልን ምንም አይነት ንፋስ ሊሰርዘው በማይችልበት ድንጋይ ላይ ልንቀርጸው ይገባናል ሲል ይመልስለታል። እናም የታሪኩ ጭብጥ ባጭሩ ምን መሰላችሁ? በህይወታችሁ ውስጥ ላሉት ሰዎች ዋጋ መስጠት መቻል አለባችሁ። በውስጣችሁ ካለው ኩራትና እብሪት የበለጠ አጠገባችሁ ላሉት ሰዎች ደስታን ፍጠሩ።